አስቸጋሪ ከማድረግ ይልቅ ይህንን ለአንድ አድርገን ቆይተን የራሳችንን የቤት ስራ ከሰራን በኋላ እና ታላቋን ትግራይ ከገነባን በኋላ ይህን ልናመጣው ስለምንችል በይደር ቢቆይ ይሻለናል። ወደብ ተከራይተን ሀገራችንን ብናቆይና የራሳችንን ታላቅነት ብናመጣ የዛን ሰዓት ላይ የምንጠይቀው ጥያቄ ሊሆን ይችላል የሚል ጥያቄ ኢንተርናል የተቀመጠ ወይም የተደበቀ አጀንዳ ሆኖ ረዥም ጊዜ የቆየና ህዝቡ በውል ያልተረዳው ማለትም ለማህበረሰቡ ግልጽ የሆነ መድረክ ያልሆነ ግን በሴራ ተደብቆ የቀረ የወደብ ያለማግኘት ጥያቄ ስለሆነ ይህንን እንዴት እንደምናየው የራሴ ጥያቄ ነው እንዳንድ ዜጋ እና ይህንን እንዴት እናየዋለን የሚለው ነገር ላይ ልናመጣው የምንችለው አንደኛ በዲፕሎማሲ ማምጣት ይቻላል አይቻልም ወደሚለው ነው እናደርገው አንችልም። ምክንያቱም የዲፕሎማሲ ቋንቋ ጎረቤት ሀገራትን አናግሮ ወይም ደግሞ በጥቅም ተጋሪነት አድርጎ ከጦርነት ውጭ በሆነ መንገድ ወደብ ማግኘት ይቻላል። ያን ማምጣት የሚያስችል ሁኔታ ግን አሁን ምስራቅ አፍሪካ ላይ ባለው ፖለቲክስ የምናበላሸው ነገር ስለሚበልጥ ልናመጣ የምንችለው ነገር እየራቀ ነው። ምክንያቱም የዲፕሎማሲያዊ አጠቃቀማችን በጣም የወረደና የተወሰነ ጥቅም ፈላጊነትን መሰረት ያደረገ እንቅስቃሴ ነው የምናደርገው። ሁለተኛ እንደ ምስራቅ አፍሪካ ደግሞ በቃላችን የማንገኝ የዲፕሎማሲ ሰዎችን ወክለን ስለምንንቀሳቀስ አጥጋቢ የሆነ ተቀባይነት ያለን ሀገር ላይ ማረጋገጥ ተቀባይነት ከማጣት አንጻር ሀገሪቱ የሚያስፈልጋት ጥቅም ወደ ራሷ ለማምጣት የምትሄድበት ርቀት ይቀንሳል። አሁን ያለበት ደረጃ እሱ ነው። በዋናነት እንዳልኩ ድምፄን ጉንፋን ስለያዘኝ ነው። በዋናነት እንዳልኩ የጦር ቤዝ ናት ብያለሁ። ኤርትራ ብለን ስናስብ የጦር ቤዝ ናት፣ የጦር መርከብ ናት፣ ተንቀሳቃሽ የጦር መርከብ ናት። ማንም ሊጠቀምበት የሚችል ነው። መንግስት እንዲሁም ወታደራዊ መንግስት ነው ባል። ስለዚህ ለጦርነት ወደኋላ የማይል ነው። ዝግጁ በተለያየ ሁኔታ የታጠቃቸው መሳሪያዎች ምናልባት ከኛ አይበልጥም ብለን የምናስበው በ6 ወርና በ1 ዓመት አመጣናል ብለን የተወሰነ ለማህበረሰቡ በምናሰራጨው መረጃ መሰረት እናነጻጽር ካልቻልን በስተቀር ከኛ የተሻለ የጦር ኃይል እንዳለው ነው ኤክስፔክት የማደርገው ወይም ደግሞ የተወሰኑ መረጃዎች የሚያመላክቱ። ከዛ ቀጥሎ ይህ ብለን ስንነሳ የተሻለ ጦር ያለው ማለት ከኛ የተሻለ ጦር እንዳለው ነው የሚታየኝ ያልኩህ ማለት ነው። አልገባኝም። አሁን ባለንበት ደረጃና ታጥቀናል ብለን ከምናስባቸው አንጻር ካልሆነ በስተቀር ምክንያቱም ታንጀብል የሆነ መረጃ የለንም። አሁን ያለንን ጦር ዝግጁነታችንን ማወቅ ስላልቻልን አሁን ባለንበት ደረጃ በወሬ ደረጃ ካልሆነ በስተቀር አሁን ባለን ደረጃ ግን ከኤርትራ የተሻለ ትጥቅ የለንም። ምክንያቱም በመረጃ ደረጃ ልናነሳው እንችላለን እንጂ ታንጀብል የሆነ ነገር የለንም ነው እያልኩ ያለው። እንደ አጠቃላይ ግን እንደ ሀገሪቱ ስል የትግራይ ማህበረሰብ ልዩ ጦሩ፣ የአማራ ማህበረሰብ ልዩ ጦሩ፣ ሌሎቹም የኢትዮጵያ ማህበረሰቦችና ልዩ ጦራቸውን በቅንጅት ስናስበው ምስራቅ አፍሪካን ቀድመን ልንሄድ እንችላለን። አሁን ባለንበት ሁኔታ ግን የምናነጻጽረው ኢትዮጵያ ብለን አይደለም እያነጻጸርን ያለ ነው። ምክንያቱም የተለያዩ ስልቶችን ይዘን የተበታተን ስለሆነ አንደርላይን አድርገኛ ገብቶኛል። ክብራትና ሰዓት አልፏል። ይሄ በሻዕቢያ እና በሻዕቢያ እና አለፍ ሲል ደጋፊዎች ወይም ደግሞ አለፍ ሲል በሀገር ወዳድ ኢትዮጵያውያን መካከል የሚደረግ ውይይት ነው። ከዛ በተረፈ የሁለቱን ሀገራት አቅም በገለልተኝነት አናሊሲስ መስጠት ፈልጋለሁ የምትሉ ካላችሁ አስተያየት መስጠት ትችላላችሁ ገብታችሁ። በተረፈ ግን ያለውን ሪያሊቲ የሚክድ መሆን የለበትም። በኤርትራውያን በኩል ሄደ ለምሳሌ ሁለት አይነት ጦርነት አለ። አኮርዲንግ ቱ ጀስት ዋር ቲዮሪ ፕሪቬንቲቭ ዋር ይባላል። ለመከላከል የሚደረገው ጦርነት ዋር ኦፍ ኦፖርቹኒቲ ይባላል። ለራስ ኦፖርቹኒቲ ዝም ብለህ ሉዓላዊ ሀገር ጦርነት ማለት ነው። የባህር በር እፈልጋለሁ ብለህ ወደ ኤርትራ ከሄድ በአንተ በኩል ጦርነቱ የሚታየው እንደ ዋር ኦፍ ኦፖርቹኒቲ፣ በኤርትራውያን በኩል ዓለም አቀፉ ማህበረሰብ የሚያየው ራሳቸውን የመከላከል ጦርነት እንደሆነ ነው። መጨረሻው ምንድን ነው? ብዙ ጊዜ የሻዕቢያ ደጋፊዎች ወይም ደግሞ ኤርትራውያን የሚያነሱት አንድ ወርቱ ጥያቄ ነው። ዝም ብለህ ተነስተህ ነው ጦርነት የምታወጀው ማለት ነው። በቃ ከትላንት ወዲያ ንብረት አለኝ እሱን ማስመለስ አለብኝ፣ አሰብ የሚባል ነገር ኢፍትሐዊ በሆነ መንገድ ተወስዶብኛል ካልተሰጥ ኤርትራውያን ምን አገባቸው? በህግ ከተሰጠ ተሰጠ ነው። ዛሬ ላይ ያንን አመጣለሁ የምትለው ምን ስላለህ ነው? ጉልበት ስላለህ ነው ማለት ነው። ምን ተማምለህ ነው? ሁለተኛ የባህር በር አመጣለሁ
መንግስት ጋር በግልጽ ያደረገው ውይይት አለ ወይ? አሁን ተደበስብሶ የሚነገሩ ነገሮች አሉ። ለምሳሌ ኤርትራውያን በተደጋጋሚ ጊዜ ይጠይቃሉ፣ ያቀረባችሁ ጥያቄ አለ ወይ? $2 ቢሊዮን ለጅቡቲ እንከፍላለን፣ ወደብ ጨምሮብናል፣ ቀይ ባህርን በውዴታ ቢሆን በግዴታ እናመጣለን ከማለት በዘለለ የኢትዮጵያ ሕዝብ ኦኬ ይህንን አቅርበው ነበረ፣ ይህን አቅርበው ተከለከሉ እንኳን ማለት እንዲችል በይፋ የኢትዮጵያ መንግስት ያቀረበው ጥያቄ አለ ካለ፣ አዎ ይሄን አቅርበን አንቀበልም ብለውናል ትላለህ። በዛም ብቻ አታበቃም። ድጋሚ ያቀረቡ፣ ድጋሚ ተነጋገሩ፣ ድጋሚ ሌላ አማራጭ ሰጣቸው። ኢትዮጵያ አየር መንገድ ትርፋማ ነው፣ እናንተ እዚህ ውስጥ የትርፍ ተጋሪ ብትሆኑ የባህር በራችሁን ብንጠቀም አብረን እናድጋለን ብለህ ማቅረብ አንድ ነገር ነው። ያን አንፈልግም ካሉ ኦኬ ቴሌኮሙኒኬሽን እንጨምርልህ፣ ሁለት ነገር ነው። ያን አንፈልግም ካሉ እኛ ለመሬቶች ብዙ አሉ፣ እሱን እንሰጣቸዋለን፣ እናንተ የባህር በራችሁን እንጠቀም፣ ሶስተኛ ነገር ነው። የባህር በርም ይሰጣሉ። ሁለተኛ ደግሞ ማትስማማበት ሌላ ጉዳይ ሊኖር ይችላል። የባህር በር የምንሰጥህ ሸቀጥ እንድታስገባ እንድታስወጣ ነው እንጂ ሚሊተሪ ቤዝ እንዲኖር አይደለም ካሉ እንዴት ነው የምትፈጥረው? ለምሳሌ ኢራን ኒውክሌር የምታብላለው ጅምላ ጨራሽ መሳሪያ ላለመገንባት መሆኑ አስተማማኝ በሆነ ሁኔታ ፈርማለሁ፣ ቃል እገባለሁ ብላ ለቻይና፣ ለአሜሪካ፣ ለፈረንሳይ፣ ለራሽያ ፕላስ ለጀርመን ኦልሬዲ ቃል ገብታ በቃ ልትፈርም ተዘጋጅታ እያለ ነው አሁን የምታየው የእስራኤል ጦርነት የተፈጠረው። ልክ እንደዛ ሚሊተሪ የምትገነባው ኤርትራውያንን ስጋት ውስጥ በማይጥል መንገድ እንደሆነ ምንድነው የምታቀርብላቸው መተማመኛ? እንደዚህ አይነት ጥያቄዎች የሚጠይቁ እንዴት ነው የምትመለሰው? ነው ወይስ ጀስት ጠዋት ካልጋ ተነሳ በቃ እንዋጋለን? ይህን አቅማኝ ተመልካች ማወቅ አለበት።